እንኳን ወደ አና ተረቶች በደህና መጣችሁ። ወደ ዛሬው አስተማሪ ታሪካችን እንግባ። በዛሬው ታሪካችን አንድ እንጨትን በመፍለጥ የሚተዳደር ግለሰብ ከአንድ ሽማግሌ አስደናቂና አስደማሚ ታሪክን ወደሚሰማበት ጊዜ እንሄዳለን። ይህ አንድ እንጨትን በመፍለጥ የሚተዳደረው ግለሰብ በስራው ወቅት ከአንድ ሽማግሌ ትልቅን ምክር ሊቀበል ምክሩን እንዲሰጠው ይጠይቀዋል። ሽማግሌውም ሰውዬ ምክሩን ለእንጨት ፈላጩ እነሆ ይነግረዋል። ልጄ መልካምን ነገር ስትሰራ ከዛ መልካሙን ከዋልክለት ሰው ጥሩ ነገር እንዳትጠብቅ። እንዴት ሊሆን ይችላል? ለአንድ ሰው መልካምን ነገር ከዋልኩለት ያ አካል ለኔ መልካምን ይሆንልኛል። እንደዛ ነው መፍትሄው። እንዲህ ብሎ ከመለሰለት ወዲህ እንጨት ፈላጩ በሽማግሌው ምክር ተደንቋል። ምክንያቱም አዲስ ነገር ሆኖበታል። ይህን ሁሉ ለሚስቱ ይነግራታል። ምክንያቱም እሱ አሁንም ድረስ አልተዋጠለትም። ለሚስቱ ያስረዳታል። ለአንድ ሰው መልካምን ነገር ከዋልንለት ወይም ደግሞ ጥሩ ነገር ለዛ ሰው እየከሰራልንለት ያ አካል ያንን ጥሩ ነገር ላይ መልስልን ይችላል የሚለውን ነገር ያጫውታታል። እሷም በጉዳዩ ትደነቃለች። ምክንያቱም እንደዚህ አይነት ነገር ከዚህ በፊት አስበው ያውቁምና መልካምን ነገር አንድ ሰው ሲዋልለት ያንን መልካም ነገር መልሶ ለዛ አካል ይውላል። ይሄን ነበር የሚያውቁት። ግን ከዛ ሽማግሌ የተረዳው ነገር ቢኖር አንድን ትልቅን ጥበብ ነው። የሰው ልጅ የዋለለትን ነገር ወዲያው ላይ መልስ ይችላል። የሆነ ሆኖ ከዕለታት በአንዱ ቀን ጉዞን ይጀምራል። ይህ እንጨት ፈላጭ በመንገድ የተዘዋወረም የሚፈለጥን እንጨት በመፈለግ ለስራው ለኑሮ የሚያመቸውን ሁኔታ እየፈለገ ነበር። ድንገት መንገድ ላይ አንዲት ንስር ታማና ተጎድታ ወድቃ ያገኛታል። ያችንም ንስር በማንሳት ወደ ቤቱ ይወስዳታል። ቤት ውስጥም እየተንከባከበ ጤናዋን እስክታገኝ ለባለቤቱ ሰጥቷት ይሄዳል። በሁለተኛም ዙር አህያውን ተንፈናጦ ድጋሚ ስራ ፍለጋ በአካባቢው ይንቀሳቀሳል። ድጋሚ አንድን እባብ ተጎድቶ ያገኘዋል። እንዲሁ ጨካኝ አልነበረምና እባቡን በእቃ ላይ አስገብቶ ወደ ቤቱ ይወስደዋል። በድጋሚ በሶስተኛም ጊዜ እባቡን ቤት ካስገባ ወዲህ ጉዞውን ይጀምራል። የዚህን ሰዓት ነበር አንድ እንግዳ ነገር ያጋጠመው። በጉዞ መሃል ላይ አንድ ሰው ታስሮ ነበር። ያም ሰው በጣም የታመመ፣ የደከመ፣ የተጎዳ ነበር። የእንጨት ፈላጭ ጨካኝ ስላልነበር ውስጡ የዋህና አዛኝ ስለነበረ በገመድ የታሰረውን ግለሰብ ይረዳው ጀመር። ባለውም ትንሽዬ ፎጣ የታመመውን ሰውዬ ይጠርግለት፣ ደሙን የሚያጥብለት፣ ተሸክሞም ወደ ቤተሰቡ ጋር ይወስደው ጀመር። ቤቱም ወስዶ የተለያዩ ሊጠግኑና ሊፈውሱ የሚችሉ መድኃኒቶችን ለእንግዳው ሰው ይሰጠዋል። ከዕለታት በአንድ ቀን ከዚህ ፊት ያዳነው የንስር አሞራ ስለዳንለት መንቀሳቀስ መብረር ይጀምራል። እንጨት ፈላጩም እንዲሄድ ቢነግረውም በእንጨት ፈላጩ ደግነት የተነሳ አሞራው ሊሄድ አልቻለም። ይባስ ብሎም አንድን ውድ ዋጋ ያለውን ሉዕሉዕ ወይንም ደግሞ አልማዝ ከመንገድ ላይ ይዞላት ይመጣል ለባለቤቱ። በዚህ ሰዓት የእንጨት ፈላጩ ባለቤት በጣም ደስ ይላታል። ምክንያቱም ይህ ሉዕሉዕ ወይንም ደግሞ አልማዝ በጣም ውድ ነውና። በዚህ ሰዓት ጫካ ውስጥ ተጎድቶ እንጨት ፈላጩ ያዳነው ሰውዬ ቤት ውስጥ ስለነበር ወዲያው ልብሱን ሸክፎ ጉዞ ይጀምራል። ጥቂትንም እንደተጓዘ መንገድ ላይ የአንድ የንጉስ ጠባቂዎች ዕቃን እያፈላለጉ ነበር። እነዛም ጠባቂዎች አንድ የንግስቲቷ የአንገት ላይ ሐብል ወይንም ደግሞ ሉዕሉዑ ከንግስቲቷ ላይ እንደጠፋ እየተናገሩ ማፈላለግ ጀመሩ። በዚህ ሰዓት ነበር ይሄ መንገድ ላይ ታስሮ የነበረው ግለሰብ ነገሩን በመጥፎ ቀየረው። ወዲያውም ይህን ነገር ለንጉሱ ሄዶ ተናግሮ ገንዘብ እንዲሸለምና ሀብታም መሆንን በወዲያው ባይምሮ አሰበ። በዚህ ሰዓት ነበር ሄዱ ለንጉሱ ያቃጠረው። እንጨት ፈላጩ ከነሚስቱ ጋር እንደሰረቀው ተናገረ። ተመልከቱ እንግዲህ እንጨት ፈላጩ ከትልቅ ጉድና ከታሰረበት ጉድጓድ እንዲሁም ደግሞ ከታመመበት በሽታ አድኖት ነበር። የሆነ ሆኖ ግን ተስገብግቦ እንጨት ፈላጩን አጋለጠው። እንጨት ፈላጩ ምንም ያደረገው ነገር የለም። ንስሩ ነበር ይዞለት የመጣው።
ንስሩም ደግሞ አላወቀምና ወደ ንጉሱ ዘንድ አቀረበው። ንጉሱም ፈረደበት። ይህ ምስኪን እንጨት ፈላጭ ታሰረ። በዚህ ሰዓት ነበር ቤት ውስጥ የነበረው እባብ እንጨት ፈላጩን ለማዳን ወስኖ ከቤት ይንቀሳቀሳል። ምክንያቱም እባቡ ተጎድቶ እንጨት ፈላጩ ነበርና ያዳነው። ወደ ቤተ መንግስቱ ከደረሰ ወዲህ የንጉሱን ልጅ አንገቷ ላይ ይጠመጠማል። በዚህ ሰዓት ሁሉም ይደናገጣል፣ እናትየዋ ሳትቀር። እባቡ ክፋትን ፈልጎ አይደለም እንደዚህ ያደረገው፣ እንጨት ፈላጩን ሰውዬ ለማዳን ነበር። ሰዎች ተሰበሰቡ። እባቡን ከአንገቷ ላይ እንዴት ሊያወርዱ እንደሚችሉ ተማከሩ፣ ዘየዱ። ነገር ግን አልቻሉምና የእባቡ ወሬ ቤተ መንግስት ውስጥ መናፈስ ጀመረ። ወሬው ተናፍሶ በእንጨት ፈላጩ እስረኛ ጆሮ ደረሰ። በዚህ ሰዓት እንጨት ፈላጩ እንዳልኳችሁ ደግና ክፋት የሌለበት ሰው ስለነበር የእስር ቤቱን ዘበኛ በመጥራት ከልጅቷ ላይ እባቡን ሊያነሳ እንደሚችል ይነግረዋል። በዚህ ሰዓት ነበር እስረኛውን ወደ ንጉሱ ዘንድ ያቀረቡት። ንጉሱ ዘንድ ካቀረቡትም ወዲህ ይህ እስረኛ እንጨት ፈላጭ ያለውን ነገር ሁሉ በእውነቱ ምንም ነገር ሳይዋሽ ለንጉሱ ይነግረዋል። በዚህ ሰዓት ነበር ንጉሱ እንዲያደርገው የፈቀደለት። እንጨት ፈላጩም ያለውን ነገር ያስረዳዋል። ንጉሱም እውነት እንደሆነ ለማረጋገጥ እንዲተገብረው ይልከዋል ወደ ልጅቷ ጋር። እንጨት ፈላጩም ሰውዬ እባቡን ከዚህ ፊት ስለሚያውቀው ካለበት ችግር ስላዳነው እባቡም ስለሚወደው ያለምንም ችግር ከልጅቷ አንገት ላይ ተነሳ። ንጉሱም ተደነቀ። ምክንያቱም እንዲህ ያለ ጥበብ ኬት እንደተማረና እንዴት ሊያገኝ እንደቻለ ተደንቋል። ያኔ ነበረ ይህ ጥሩ ግለሰብ ወይንም እንጨት ፈላጩ የደረሰበትን ታሪክ ሁሉ የተናገረው። ንጉሱ በታሪኩም እጅግ ይደመማል። ምክንያቱም እንደ ሌባ ነበር የቆጠረው። በዚህ ሰዓት ነበር የእንጨት ፈላጭ ምስኪኑ ሰውዬ ለንጉሱ ያለውን ነገር ዘርዝሮ የነገረው። እንጨት ፈላጩ ሰውዬ እንጨት በመፍለጥ የሚተዳደር ነበር። ከዕለታት በአንድ ቀን በመንገድ ላይ ሲዘዋወር አንድን ግለሰብ በገመድ ታስሮ ያገኘዋል። ያንን ግለሰብ ወደ ቤቱ ወስዶ ያድነዋል፣ ይንከባከበዋል። ሆኖም ያ ግለሰብ ግን የዋልኩለትን ውለታ በመርሳት እኔ እንደ ሌባ ቆጥሮ የአንገት ሐብሉ እኔ እንደዘረፍኩት አስመስሎ ለራሱ ገንዘብ ለማግኘት እኔ ላይ በሐሰት መሰከረ። በዚህ ሰዓት ነበር አንተ እኔን መተህ ያሰርከኝ አለው። ንጉሱም በሁኔታው ተደናገጠ። ይህ ግለሰብ ምንም እንዳልዋሸና ሐቁን እንደሆነ ምስክርም እንዳለው እባቡና ጭልፊቱም ለሱ ምስካሪ እንደሆኑ ይነግረዋል። ንጉሱም አሁንም በጣም ይደነቃል። ሐብሉ እንዴት እንደመጣም ይጠይቀዋል። በዚህ ሰዓት ሐብሉ በጭልፊቱ አማካኝነት እንደመጣ ያስረዳዋል። ያኔ ነበር ንጉሱ ይህንን ግለሰብ ነፃ ያለው፣ ወደ ቤትም ሸኘው። ያኔ መንገድ ላይ ያቃጠረበት ግለሰብ አሁንም ቁጭ ብሏል። በዚህ ሰዓት ነበር በምቀኝነት ተነሳስቶ በያዘው ጦርና ቀስት ሊወጋው እሱ ላይ መወጠር ጀመረ። በሚያስደንቅ መልኩ ያ የንስር አሞራው ደረሰለትና ያንን ሰውዬ ከላዩ ላይ አስጣለው። ንስር አሞራው ባለው ጥፍር የዛን ሰውዬ አይን አጠፋለት። ያም ሰውዬ መሬት ላይ ተንከባሎ መጮህና ማልቀስ ጀመረ። በዚህ ሰዓት እንጨት ፈላጩ ሰውዬ በጣም ይደሰታል፣ ፈጣሪውንም ያመሰግናል። ወደ ቤቱን በመግባት ለሚስቱ የተፈጠረውን ነገር ሁሉ ይነግራታል። ንጉሱም በነፃ እንደሸኘውና እንደ ስጦታም ተሰረቀ የተባለውን የአንገት ሐብል እንደሰጠው ይነግራታል። ሚስቱም ትደሰታለች፣ ፈጣሪዋንም ታመሰግናለች። የእንጨት ፈላጭ የተሰጠውን ስጦታ ገበያ በመሄድ በውድ ዋጋ ይሸጣዋል። ብዙ ገንዘብም ስላገኙ ከሚስቱ ጋር ደስተኛን ህይወት ይኖራል። ተመልከቱ ልጆች፣ አንድ ሰው ለአንድ ሰው መልካምን ቢውልለት የአካል መልሶ ለዛ አካል መልካምን ላይውል ይችላል። ይባስ ብሎም ክፋት ሊሰራ ስለሚችል መጠንቀቅ ያስፈልጋል።